አሁንም በኢትዮጵያ ጥላ ስር ተደብቃችሁ ያላችሁ ነገ እናንተ ላይ ይደርሳል። እኔ ምንም ጋለክቶ አይደለም ደሞቼ ናቸው የሚያስለቅሰኝም ለዛ ነው። ምን የነክተውኝ አይደለም። ነገ ቤታችሁ ውስጥ ይመጣል እንዳታስቡ። ነገ እናንተ ውስጥ ይመጣል። ህፃን ልጅ ገሎ አንድ ብር አስዞ መንገድ ላይ ቁጭ ማድረግ ማለት እንዴት ነው የሚያመው? በእውነት እላቸዋለሁ ይሰማል። እናንተ ከብት ናችሁ። ሰው ሲሞት እንኳን ቢያንስ እንዴ እናንተ ምን አይነት የከብት ልጆች ናችሁ? እናንተ ምን ያህል የአራጅ ልጆች ናችሁ? ሰው ሲሞት ደስታ ምንም የማያውቅ 250 ሰው አስገብተህ 300 ሰው አንድ ቦታ ላይ እንደ አይሰስ እንደሚያደርገው ነገር ማድረግ ማለት ምን ማለት ነው? ምን ማለት ነው? እናንተ ሰው ናችሁ ወይ? ምንም የማያውቁ ምስኪን የፖለቲካ እውቀት ቢኖራቸው እኮ እንደኛ ምንም ችግር እኮ የለውም። ሀላጋር ቢሆን ምንም የማያውቅ በልቶ ያልጠገበ ማህበረሰብ በባዶ እግሩ እየሄድክ እያልክ የምትሰድበው የምታንቁ አንሰፋሪ የምትለው አንተ የራሱ ክልል ሰላም የለኝም። እኔ ሰላማችሁ ይብዛ እናንተ። አብይ ዛሬ ቀወመሃለሁ። አንተም እንደኛ አንድ ተራ ሰው ነክ ወንበር ይዘህ ንጹሃን እያስጨረስክ ነው። ለአማራት በጅ ለኦሮሞት በጅ ለትግሪያት በጅ ለደቡባት በጅ ለብሔር ብሔረሰብ እየጠቀምክ አይደል? ንጹሃን እያለቁ ነው። ቤተሰቦቻችን ሲኖሩ ነው አገር አለን ብለን የምንመለሰው። ቤተሰቦቻችን ካለቁ ምን አገር አለን? ምን አገር አለን? ንገረን እስቲ። አንተ ምሰራው ያለው የኢሳያስን ስራ ነው። ኢሳያስ ያገሩን ህዝብን ስንት እንዳስጨረሰ፣ ስንት እንደጎዳ፣ ስንት እንደበደለ፣ ስንት አይጻት እንደሰራ የሱን ስራ ነው ይዘህ የመጣው። ኢትዮጵያ ምድር ላይ የምታምሳት እንደ ኢሳያስ ነህ አንተ። የኢሳያስ ዘር ነህ አንተ። ንጹሃን አታስጨርስብን። ቤተሰቦቻችን አትጨርስብን። በቃኛ ተስፋችን ውሃ በላው። ቤተሰቦቻችን ሲኖር ነው አገር ስትኖር ነው አገር አለን ብለን ምንገባው። እውነት አንተ ቤት የሞቱት ንጹሃን ያንተ ቤት ሚንኳካ ይድረስበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ በጣም ተናድጃለሁ። የዚህን ሬሳ ማየት በጣም ያማል። እህት ወንድሞቻችንን እናት አባቶቻችንን ቀን በቀን እየሸኘን ያለ ነው። ግን እስከመቼ ነው የምናለቅሰው? እስከመቼ ነው አልቅሰን ዝም የምንለው? አይበቃንም እንደ ለቅሶ? ሱብሃንአላህ። እስከመቼ ነው? አብይ አህመድ ነው ዛሬ መቃወመው። ማስቆም እየቻለ የንጹሃኖች ደም ሲፈስ ኢትዮጵያ በልጆቿ ደም ስትታጠብ፣ ነገር ግን አደባባይ ላይ ሞት ሆነ በሚዲያ ላይ ወጥቶ መጽናናትን እመኛለሁ በተፈጠረው አዝኛለሁ ማለት ሳይሆን ሊያስቆም ይገባዋል። አቅም አለው፣ የማስቆም ደሞ አቅም አለው። መንግስት ሆኖ ስልጣን ላይ ቁጭ ማለት ብቻ ሳይሆን የንጹሃኖች ደም ሊቆም ይገባል። አማራ፣ ኦሮሞ፣ ትግራይ ማንኛውም ሰው የንጹሃን ደም እንዲፈስ አንፈልግም። ጦርነት ከሆነ በግልጽ ይታወጅ። ማንኛውም ሰው ራሱን ለመከላከል ወደ ኋላ አይልም። ነገር ግን ባላሰቡት ነገር እናት ያፈላችሁን ቡና ሳትጠጣ ወደማታውቀው አገር ስትሰናበት በጣም ነው የሚያመው። አሞኛል፣ ቆስያለሁ፣ በጣም ያመው። እኛን ለምን አትገሉን? እኛ እንሻላለን እኮ። ለምንድን ነው እናቶችና ህፃናቶችን የምትገሉት? ሀገር ማለት እኮ ህዝብ ነው። ህዝብ ከሌለ እኮ ሀገር የለም። ሲቀጥል ደግሞ የኢትዮጵያ ወጣት እኮ ማለት ነው በስደት ሄዶ ያለቀው አልቆ ስደት ላይ አንጀቱ ያረረ ምን ሀገር አለ ብሎ እኮ የተቀመጠ እኮ ወጣት እኮ የለም ኢትዮጵያ ላይ። ኢትዮጵያ ላይ ያለው እናትና ህፃናቶች ናቸው። እና እንደዚህ ደም የምንተፋው እኮ ለነሱ ብለን ነው። እነሱን ከገደላችሁብን ታዲያ የቱ ነው ሀገሬ? የቱ? እውነት ኢትዮጵያ ይሄ ነው? እውነት ሀገሬ እንደዚህ ነው? ከአመት ግድያ፣ ከቀን ግድያ እንገራችሁ። የሀገሬ ዜጋ ከሚገልኝ የማላቀው አረብ ቢገለኝ ይሻለኛል። የማላቀው ሞት አይቀርም ማለት ዙሩ ምግቢያው ጥሯሩ ዙሬ መሞት አይቀርም ማለት አረብ ይግደለኝ። የማቀው ዜጋ ከሚገለኝ እያንዳንድሽ ነግበኔ በይ እያንዳንዳችን ቤት ያንኳኳል። ዛሬ ምጨፍሪ፣ ዛሬ እነዚህ ሰዎች በመሞታቸው የምጨፍሩ ነግበኔ በይ። ያጣም ያገኝና ያገኝ የሚያጣና ያስተዛዝበናል። እቺ ቀን ታልፍና አለ ያስተዛዝበናል። ሁላችንንም ቁጭ አርጉ ማለት ነው። ግድ እነዚህ አርቲስት መሆን አለባቸው። አርቲስት ቢሆኑማ ይሄን ኢትዮጵያ ሰማይና ምድሯ ተገላብጧል። እናት ናት የሞተችው፣ ህፃን ነው የሞተው፣ አባት ነው የሞተው።
ነግበኔ ይበሉ። ነገ የኛ ሁላችንም ቤት ያንኳኳል። እሺ ኢትዮጵያውያን፣ የዶክተር አብይ ደጋፊዎች፣ የመብት ተሟጋቾች፣ ታላላቅ አርቲስቶች ኢትዮጵያ እንዳትፈርስ ዝም በሉ የምትሉ ኢትዮጵያውያን ነን የምትሉ እስኪ ስለ አማራ ሞት ተናገሩ። የአማራ እናት በመትረየስ ህፃናቱ በመትረየስ ወንዱ ሴቱ በጀርባው ተንጋሎ ሲታረድ እስኪ ተናገሩ። የት ናችሁ ነው? ወይስ ኢትዮጵያ እንዳትፈርስ አማራ መሞት አለበት? አማራ መታረድ አለበት? ኢትዮጵያ እንዳትፈርስ ኢትዮጵያ ለመቆየት አማራ መታረድ አለበት? በዘሩ በ21ኛው ክፍለ ዘመን በጄኖሳይድ አማራው ሲፈረጅ የታባታችሁ አላችሁ? ትላልቅ አርቲስቶች፣ የኢትዮጵያ አርቲስቶች የት አላችሁ? የት ናችሁ? በእናታችሁ የኢትዮጵያ አርቲስቶች የት ናችሁ? ከህዝቡ ገንዘብ ስትታመሙ የምትቀፍሉ የመብት ተሟጋችን የምትሉ የት አባታችሁ አላችሁ? አማራ ነን የምትሉ የት አላችሁ? አማራ ሲታረድ የት አላችሁ? ህፃን ሲታረድ የት አላችሁ? እናያችኋ እስኪ እናያችኋ። እኔ ዛሬ አንድ ጥያቄ አለኝ፣ ሁላችሁም እንድትመልሱልኝ እፈልጋለሁ። አንድ ሰው ሲፈጠር እኔ ኦሮሞ ልሁን፣ እኔ አማራ ልሁን፣ እኔ ትግራይ ክልል ነው፣ እኔ ቤንሻንጉል ክልል ነው፣ ወይም በቃ የሆነ ክልል ላይ እንደዚህ ያለ ክልል ላይ ነው መወለድ የሚፈልገው ብሎ የተወለደ ሰው አለ እንዴ? የለም። ስለዚህ ምን አለ ባላ ስራ ባትገቡ። እንደገና ደግሞ ሲቀጥል ዘረኝነት ጥንብ ናት። ምን አለ ሰውን ሰው በመሆኑ ብቻ እንደ ሰው ብታስቡና እንደ ሰው ብታዝኑ ምን ችግር አለው? የሰው እኮ ጥላት እኮ ሰይጣን ብቻ መሆኑን ነው የማውቀው፣ እና ሰው ለሰው ጥላት መሆኑን አላውቅም። እና በጣም ትገርማላችሁ። እኔ ዛሬ በጣም የገረመኝ ነገር በሞቱ ልጆች እንኳን ሞቱ የምትሉት ማለት ነው። በጣም ትገርማላችሁ። ሰው አይደላችሁም ወላሂ። ምክንያቱም ሰው በሰው ሞት ምንም አያስደስትም። የሰው ልጅ ሞት ምንም የሚያስደስት ነው። በሆነው ነገር በጣም አዝኛለሁ፣ በጣም ማለት ነው። ግን ይሄ ለኔ ብርቅ አይደለም። እንደዚህ ስላችሁ በጣም ሊገርማችሁ ይችላል። እኔ ቤተሰብ ጋር ስደውል ምን እንደምጠይቅ ታውቃላችሁ? ከኛ ከተማ ማን ሞተ ብዬ ነው የምጠይቀው። ሰላም ሳልላቸው ማለት ነው። ሰው ሞተ ሳይሆን ማን ሞተ ብዬ ነው የምጠይቀው። ምክንያቱም እርግጠኛ ነኝ ሰው እንደሚሞት ማለት ነው። ሞት ከመስማት የተነሳ ከአንድ ቤት 4 ሰው የተቀበረበት ማለት ነው። ሞት ከመስማት የተነሳ ወላይ ሰው ሞት ብሎ አሁን ሰው ሲነግረኝ እንኳን ያኒ ዝንብ የሞት አህል ነው እየተሰማኝ ያለው። በቃ የአንድን ሰው ህመም ለመታመም ግዴታ ያ ሰው መሆን የለብህም። ሰው መሆን ብቻ በቂ ነው። ሀገሬ ላይ ያለው ይሄ ምስኪን ህዝብ አልነበረም ሞት የሚገባው። ምን አለ ይነሱን ይሄንን የምስኪን ህዝብ ሞት እዚህ ጋር በሶሻል ሚዲያ ላይ አንዱን ዘር ካንዱ ያበላለጣችሁ የኔ ሃይማኖት እያላችሁ ሰውን የምታጋድሉት ምን አለ ለእናንተ ባረገላችሁና ባያችሁ ሶሻል ሚዲያ ነው። ሁላችሁም የእጃችሁን ታገኙታላችሁ። ዛሬ የምትሰሯት ቪዲዮ ተቀማጭ ነው። ሁላችሁም የሚሆነው የእጃችሁን ታገኛላችሁ። ፈንጂዎችና ሌሎችም ከባድና ቀላል የጦር መሳሪያ የታጠቀው የኦነግ ሸኔ ቡድን በአካባቢው የሚኖሩ የአማራ ተወላጆችን አስገድዶ ትምህርት ቤት ከሰበሰበ በኋላ የጅምላ ግድያ እንደተፈጸመ ነው ከአደጋው ያመለጡ ነዋሪዎች የገለጹት። የሀገር ሽማግሌዎች ተንበርክከው እባካቸው ተውም እነዚህ ምስኪኖች ምን አደረጉ በማለት ቢለምኗቸውም የኦነግ ሸኔ ታጣቂዎች ነዋሪዎችን መሬት ላይ በልባቸው በማስተኛት በመትረየስ ጭፍጨፋ ከመፈጸም አልተመለሱም ነው ያሉት የአካባቢው ነዋሪዎችም። ፈኛውና ገዳዩ የኦነግ ሸኔ ታጣቂ ቡድን የፈጸመውን በአካባቢው የነበሩና ሁኔታውን የተመለከቱ ሰዎች እንደተናገሩት በአካባቢው የሚኖሩ የቀበሌው ነዋሪ የሆኑ የአማራ ተወላጆችን ለስብሰባ እንፈልጋቸዋለን በማለት ህፃን፣ ሴት፣ አረጋውያንና አቅመ ደካሞች የሚገኙበት ከ250 በላይ ሰዎች እንዲሰበሰቡ ካደረጉ በኋላ በጅምላ በጥይት ደብድበው የግድያ